አላህ ከናት ከአባታችን የበለጠ አዛኝ ነው። አንድ ዘመቻ ላይ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ኢማም ሙስሊም ቡኻሪ በዘገቡት ላይ ቀዲመ አለ ነቢይ ሰለላሁ ዐለይሂ ወሰለም ሰቢዩና ከሐዋዚን ጎሳ የሆኑት ምርኮኞች ወደ ነብዩ መጡ አሉ። ከዛ በኋላ ፈኢዛ እምራአቱን ሚነ ሰቢይ ከዛ ከተማረኩት መካከል አንድ ሴት አለች። ልጅ ጠፍቷታል። እዚህም ትሄዳለች እዛም ትሄዳለች፣ ትሯሯጣለች፣ ልጇን ትፈልጋለች፣ ይሄን ታነሳለች፣ የሷ አይደለም ታስቀምጣለች፣ ሌላ ልጅ ታያለች። ከዛ በኋላ ልጇን ኢዝ ወጀደ ሰቢይ ፊ ሰቢይ ከተማረኩት አንዱን ሕፃን ስታገኝ የሷ ልጅ ፈአኸዘትሁ አቀፈችው፣ ፈአልሰቀትሁ ቢበጥኒሃ ወደ ሆዷ ማስጠግታ ቅፍ አድርጋ ወአርዳዓትሁ ጡትም አጠባችው። ይሄንን ትዕይንት ነብዩ ይመለከታሉ፣ ሰሃቦች ይመለከታሉ። ረሱል አለይሂ ሰላቱ ወሰላም ይሄ በቃ በትዕይንት ሰዎች እንዲረዱ እንዲገባቸው እንዲገነዘቡ የማስተማር ችሎታን አላህ ለግሷቸዋል። ምን አሉ? ይሄን ልክ ሲመለከቱ ፈቃለ ለና ዑመር ይላሉ የአላህ መልእክተኛ ለኛ አሉን ነብዩ ሰለላሁ ዐለይሂ ወሰለም አተረውነ ሃዚህ መርአ እችን ሴት እስቲ ነው ትገምታላችሁ ታስባላችሁ? ጣሪሐተን ወለደሃ ፊናር ልጇን እሳት ውስጥ ክተቺ ብትባል ትከታለች ትወረውራለች ብላችሁ ታስባላችሁ? ቁልና ላ በጭራሽ። እንዴት አድርጋ እንዲህ ተጨንቃ አቅፋ የጓጓችለትን በናፍቆት ያገኘችው ልጇን እንዴት ነው እሳት ውስጥ የምትወረውረው? በጭራሽ። ላ ተጥሩሁ ማን ነው? ቁልና ላ ወህየ ተቅዲሩ አላ አላ ተጥረሁሁ በጭራሽ አታደርገውም። ነብዩ የፈለጉት ሌላ ጉዳይ ነው። ፈቃል እንዲህ አሉ ለላህ አላህ አሉ አርሐሙ ቢዒባዲሂ ሚን ሃዚሂ ቢወለዲሃ ለባሪያዎቹ እጅግ አዛኝ ነው እቺ ሴት ለልጇ ካዘነች የበለጠ። አላህ እናት ለልጇ ከምታዝነው የበለጠ አባት ለልጁ ከሚያዝነው የበለጠ እጅግ አዛኝ ነው። ለዚህ ነው ሐማድ የሚባሉ ታላቁ ዓሊም ኢብኑ ሰለማ يدخل على سفيان الثوري في مرضه سفيان الثوري ታመው በሽታ ላይ ያሉ ገቡና فقال سفيان الثوري ምን አሉ አተራ እስቲ ትገምታለህ ምን ትላለህ ان الله يغفر لمثلي الله እኔን ለመሰለ አካል ይምራል ብለህ ትገምታለህ? سفيان الثوري ራሳቸውን ዝቅ የሚያደርጉ ሙሐዲሱ ዓሊም ያ አላህ እንደው እንደኔ መሰለን ሰው ይምራል ብለህ ታስባለህ ሲሏቸው فقال حماد ምን አሉ والله لو خيرت እኔ ብመርጥ ምርጫ ቢቀርብልኝ بين محاسبة الله إياي وبين محاسبة أبوي الله ከሚተሳሰብህና እናት አባት ከሚተሳሰብ ምርመራ ሂሳብ የሚያደርግህ ተብሎ ምርጫ ቢደረግልኝ አሉ አላህን እመርጣለሁ። ለምን? وذلك أن الله أرحم بي من أبوي الله ከናት ከአባት የበለጠ ለኔ አዛኝ የሆነ ጌታ ነው። ወላሂ አላህ እጅግ አዛኝ ርህሩህ የሆነ ጌታ ነው። ስለዚህ